3 ክላሽ ይዘው ውር ሲሉ 4 ኪሎ ይታያቸዋል። ትንሽ መንገድ ሲጓዙ ካለነሱ ጀግና የለም፣ አርበኛ የለም። ትንሽ ሲቆነጠጡ ደግሞ ጄኖሳይድ ነው። አንተ ስትገል ጄኖሳይድ ካልሆነ እኔ ስገል ጄኖሳይድ ሊሆን አይችልም። መግደል መተው ነው መፍትሄው። ሰላም ለእናንተ ይሁን ተመልካቾቻችን። የዕለቱን አበይት ጉዳዮችና መነጋገሪያ ሆኑ ያሉ ክስተቶችን ይዘን ቀርበናል። ቪዲዮን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አብራችሁን ቆዩ። እንግዲህ የፋኖ ኃይሎች ናቸው አንዱ እንደ ተባይ እናራግፋቸዋለን ከተባሉት ውስጥ በትክክለኛ በእርግጠኝነት መግለጽ የሚቻለው እነሱ ደግሞ የበለጠ የሱን የውድቀት ጊዜ እያፋጠኑ ምናልባትም አብይ አህመድ ከነ ጥቁር ታሪኩ በኢትዮጵያ ገጽ ላይ የሚጠፋበት ሩቅ እንደማይሆን የሚያረጋግጡ የትግል እንቅስቃሴዎች ናቸው እየተደረጉ ያሉትና እስቲ በአንተ በኩል ባለፉት 2 እና 3 ቀናት ዛሬን ጨምሮ በአማራ ፋኖ የተለያዩ አደረጃጀቶች እየተካሄዱ ያሉ የሉና ተጋድሎ መረጃዎችን በተመለከተ የተወሰኑትን ብታካፍለን። የአማራ ፋኖ ወታደራዊ ጠቀሜታ ያላቸው ቦታዎች ከያዛቸው አካባቢዎች አንዱ የጎጃም ፓዊና ቻግኒ አካባቢ ነው። በዚህ አካባቢ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የ105ኛ ኮር 66ኛ ክፍለ ጦር ለተከታታይ 4 እና 5 ቀናት ከፍተኛ የሆነ ውጊያ ሲያደርግ እንደሰነበተ ይታወቃል። በተለይ በዛሬው ዕለት በተደረገው ውጊያ እጅግ በጣም የሚያስደንቅ እና የሚያስገርም ድል ነው የተጎናጸፉት። ኮሎኔል አጥናፉን ጨምሮ ሻለቃ ታምራትን እንዲሁም ሌሎችም የመቶ መሪዎች መቶ አለቆችን ሻምበሎችን ጨምሮ በርካታ የአገዛዙን ጦር መደምሰሳቸውን በአጠቃላይ በተደረገው ውጊያ ከ37 በላይ የአገዛዙ ጦር መደምሰስ መቻላቸውንና ከ75 በላይ ማቁሰል መቻላቸውን የዛ አካባቢ የፋኖ የህዝብ ግንኙነት አስታውቋል። በተደረገው ውጊያም 32 ጥቁር ክላሽንኮቭ፣ 3 አስቃጥራ የብሬን ጥይት፣ 1 የጦር ሜዳ መነጽር፣ 1 ስናይፐር መነጽር፣ ከ17 በላይ የእጅ ቦምቦች፣ ከ1500 በላይ የክላሽ ጥይት፣ 2 ብሬን ሸንሸሎችና ከ100 በላይ የድሽቃ ተተኳሾች እንዲሁም በዚሁ አካባቢ ዘንዘል በተባለ አካባቢ በተደረገ ከፍተኛ ውጊያ የአገዛዙ ጦር ይህን ያክል ጉዳት የደረሰበት ቢሆንም ከተለያየ ቦታ በተለይ ከፓዊ አካባቢ የተጨማሪ ኃይል አምጥቶ እነዚህን 2 ቦታዎች ለመቆጣጠር ያደረገው ጥረት ከፍተኛ ጉዳት ደርሶበት እንደገና መመለሱንና አሁንም ውጊያው እየተካሄደ እንደሆነና የፋኖ ኃይሎች ግን የልባቸውን ሰርተው ቦታውንም መቆጣጠር መቻላቸውን አስታውቀዋል። ከፓዊ ተጨማሪ ኃይል አምጥቶ እነዚህን አካባቢዎች የታፈኑ አካባቢዎችን ለማስለቀቅ አሁንም ጥረት እያደረገ ቢሆንም የከባድ መሳሪያዎችን በመተኮስ በአካባቢ በደረሰ ሰብል ላይ ከፍተኛ ጉዳት እንዳደረሰና የፋኖ ኃይሎች ግን ይህን ሁሉ ተቋቁመው በተለይ ዘንዘል የተባለችውን ከተማ በመቆጣጠር እየገሰገሱ እንደሆነ የአገዛዙ ጦር ደግሞ ከፍተኛ ክሳራ ደርሶበት እነዚህን ወታደራዊ መኮንኖችን ጨምሮ የቆሰሉ ሌሎችን በሄሊኮፕተር ወደ ባህር ዳር ይዟቸው እንደሄደ በተለይ በዚህ አካባቢ የምዕራብ እዝ 92ኛ ክፍለ ጦርና የ22ኛ ክፍለ ጦሮች በጋራ ነበር ለማጥቃት እንቅስቃሴ ያደረጉት። ነገር ግን ሳይችሉ ቀርተው ልክ በእነሱ ተመጣጣኝ ቁጥር ያለው የፋኖ ኃይል 2 ክፍለ ጦር የፋኖ ኃይሎች ተሰልፈው የመልሶ ማጥቃት በማድረግ ትልቅ ድል መጎናጸፋቸውን ነው መረጃዎች እያመላከቱ የሚገኙት። እንዲሁም ከሸዋሮቢት አቅራቢያ ቆቦ በተባለ ቀበሌ ላይ በተደረገ ከባድ ውጊያ የነበረውን የአገዛዙን ጦር በርካታ ኃይል መደምሰስ መቻሉንና ቆቦ ቀበሌና የምትባለውን አሁንም በፋኖ ኃይሎች ቁጥጥር ስር መሆኗን ለማወቅ ተችሏል። በሌላ አቅጣጫ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር 7 ክፍለ ጦር በኤፍራታና ግድም ወረዳና ካናኮርማ ቀበሌ በተደረገው ከባድ ውጊያ በካራ ለጎዶ ቀበሌና አካባቢው የ103ኛ አየር ወለድ ጦር ላይ በሰነዘሩት ከፍተኛ ማጥቃት የአገዛዙ ጦር ክፉኛ መጎዳቱና ከሸዋሮቢት ተነስቶ ወደ ቆቦ ቀጠና ሲጓዝ በነበረው 103ኛ አየር ወለድ ክፍለ ጦር የሸዋ ጠቅላይ ግዛት እዝ የራምቦ ክፍለ ጦር 3ኛ ሻለቃና የ7 ክፍለ ጦር ከ40 አርበኞች ጋር በመቀናጀት በጋራ በፈጸሙት ማጥቃት ከአጣዬ ኤፊሶን በሚወስደው መንገድ መሃል ቆርጠው ከፍተኛ ጉዳት እንዳደረሱበትና አሁንም በኤፊሶን አካባቢ ከፍተኛ ውጊያ እየተደረገ እንደሚገኝ ለማወቅ ተችሏል። ይህ በእንዲህ እንዳለ ከ1 ወር በፊት የአማራ ፋኖ በሚንቀሳቀስባቸው በሰከላ አካባቢ የአማራ ኃይሎችን ለመምታት ጦሩን አሰልፎ ጠንካራ ወደ ሆነው የፋኖ ይዞታ ገስግሶ ሄዶ የነበረው የአገዛዙ ጦር ተመቶ ሲመለስ በ6 አርሶ አደሮች ላይ ምላሳቸውን፣ ብልታቸውን፣ እጃቸውን ቆርጦ ቆዳቸውን ተልትሎ አስፋልት ላይ ጥሏቸው እንደሸሸ ይታወቃል። እንግዲህ የፋኖ ኃይሎች ብድር መላሽ ሆነው አጉት በተባለ ቀበሌ ንጹሃን በተገደሉ
በሚገኙበት ቦታ ላይ በተደረገው ውጊያ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ከ50 በላይ የመከላከያ አባላቱን በመግደል 42 ጥቁር ክላሽ በመማረክ በምርኮ ማግኘታቸውንና በዙ 23 እና በምርት የተደገፈ ከፍተኛ ውጊያ ቢያደርግም የአገዛዙ ጦር አጉት ከተማን ለቆ መውጣቱንና በአካባቢው በሚገኝ ተራራ ላይ ራሱን እየተከላከለ እንደነበርና የፋኖ ኃይሎች ብድርን የሚመልሱ ህዝባቸውን የሚታደጉበት ደረጃ ላይ መድረሳቸውንና የመከላከያ ገዳይ የሆነው ስርዓት ግን አሁንም ሲቪሎችን እየገደለ ቢቀጥልም ነገር ግን የፋኖ ኃይሎች በቀል እንደፈጸሙና ከ50 በላይ የአገዛዙን ጦር በውጊያ ሜዳ ላይ መግደላቸውን ከዚህ ቁጥር ያልተናነሰ ኃይል ደግሞ ማቁሰል መቻላቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በሁለት ቀን በፈጀ ሙሉ ቀን በተደረገ በድላንታና በዳውንት መካከል ሾጋ በተባለ ቦታ ላይ የአገዛዙ ጦር በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ የደጋው መብረቅ ክፍለ ጦርና ኮር 2 ዞብላምባ ክፍለ ጦር በመቀናጀት ከፍተኛ ጥቃት በመፈጸም 5 ሙሉ ተሽከርካሪ መኪና ላይ ሲንቀሳቀስ የነበረን ኃይል ከበባ በመፈጸም በማጥቃት በርካቶችን መግደላቸውና ማቁሰላቸውን በተደረገው ውጊያም ተተኳሾችንና የነፍስ ወከፍ መሳሪያዎችን መማረክ መቻላቸውን አስታውቀዋል። አሁንም በማዕከላዊ ጎንደር በጣቁሳ ወረዳ ከደልጊ ቀጠና አቅራቢያ በምትገኘው በኮታ በተባለ ወታደራዊ ካምፓቸው ተነስተው ሐሲን ጉርቲን የተባለውን ቀበሌ ለመቆጣጠር የተንቀሳቀሰው የአገዛዙ ጦር የአማራ ፋኖ ህዝባዊ ድርጅት በጌምድር ክፍለ ጦር በፈጸመው የሌሊት የደፈጣ ጥቃት ከ15 በላይ የአገዛዙ ጦር መግደሉንና የሄደበትን ተልዕኮ ሳይመታ ተመቶ መልሶ ወደ መኮንታ ወደ ተባለው ካምፑ መግባቱን ለማወቅ ተችሏል። በደቡብ ጎንደር በ4 የተለያዩ ቦታዎች በፋኖ ኃይሎችና በአገዛዙ ጦር መካከል ከፍተኛ ውጊያ የተቀሰቀሰ ሲሆን በላይ ጋይንት በ3 አቅጣጫ በዛጎች በተባሉ ቀበሌዎች አካባቢ እንዲሁም በተለያዩ የላይ ጋይንት አካባቢ ከፍተኛ ውጊያ እየተደረገ ሲሆን የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በጋራ ያንን አካባቢ የመጣውን የአገዛዙ ጦር መክተው መመለሳቸውን አስታውቀዋል። በተደረገው ውጊያም በርካታ የአገዛዙ ጦር መደምሰሱን ለማወቅ ተችሏል። በመተማ እንዲሁም አሻሚትና ቧንቧ በተባሉ ቦታዎች ላይ የመንግስት ጦር አሻሚትንና አካባቢውን ለመቆጣጠር ተጋድሎ ያደረገ ቢሆንም የአገዛዙን ጦር መተው አሻሚት ከተማንና ቧንቧ የተባሉ ከተሞችን መልሰው በእጃቸው ማስገባታቸውን ለማወቅ ተችሏል። በርካታ የመገናኛ ሬዲዮኖችን መማረካቸውንና ወታደራዊ መኮንኖች ሻምበል መሪዎችን ጨምሮ በስም ያልተጠቀሱ የ100 መሪዎችን መግደላቸውን አስታውቀዋል። መከላከያው በተደጋጋሚ የተለያዩ ክፍለ ጦሮችን እየያዘ ለማጥቃት ከፍተኛ ጥረት ያደረገ ቢሆንም እስከዛሬ ድረስ ምንም ያልተሳካለትና ክሳራ እየደረሰበት እየተመለሰ እንደሆነ ለማወቅ ተችሏል። ለተወሰነም ጊዜም ያችን አሻሚት የተባለችውን ከተማ የተቆጣጠረው የአገዛዙ ጦር ከፍተኛ ቁጥር ያለው ኃይሉ ስለተመታበት ቦታዋን ለቆ ወደ መጣበት የተመለሰ መሆኑን ለማወቅ ተችሏል። በጣም ነው ማመሰግነው። እንግዲህ በሰሞኑ የአማራ ህዝብ ተጋድሎ ላይ ዋናነትም ከሰሞኑ ከተፈጠረውና አገዛዙ እንደ ትልቅ ክስተት ተመልክቶት ከፍተኛ ሽፋን በሰጠው የአንድ ግለሰብ ብልጽግና መንደር መቀላቀልን ወይም መምጣትን ተከትሎ እንግዲህ የፋኖ ትግል ምን ሊመስል ይችላል የሚለው ነገር ፋኖ አመሰራረቱንና አካሄዱን አሁን የደረሰበትን ደረጃ ካለመረዳትና ካለማወቅ የተነሳ እንደው ፋኖ እንዴት ሊቀጥል ይችላል የሚል በተወሰነ ደረጃ ስጋት የገባው ካለ በእርግጥ ፋኖ ሰሞኑን እያደረገ ያለው እርምጃና እንቅስቃሴ መልስ እየሰጠው ነው ማለት ይቻላል። በነገራችን ላይ ሰሞኑን ገባ የተባለውን ግለሰብ ተከትሎ አገዛዙ በአማራ ክልል ደስ ብሎናል ስምምነት በመደረጉ የሚል የድጋፍ ሰልፍ እንዲደረግ ቅስቀሳ እያደረገ እንዳለ ቤት ለቤት ሰምተናል። ምናልባት ይሄ ነገር ሊከሽፍ እንደሚችልም እየተገለጸ ነው የሚገኘው።